ማትማቲክስ ስለሚከብዳችሁ ሶሻል አይገባም። this is a wrong assumption። ብዙ ሰው ይሸወዳል። most of የሶሻል ሳይንስ ትምህርቶች አካውንቲንግ፣ ኢኮኖሚክስ፣ ቢዝነስ ማኔጅመንት፣ ፋይናንሻል ማኔጅመንት is all about mathematics። ከሂሳብ ውጭ አይደለም። እንዴት ነው ሰው ሂሳብ ፈርቶ ሶሻል የሚገባው? no way። ጂኦግራፊ by itself has its own calculation። የትም ነው ማታመልጡት። ፒውር ማቴማቲክስ ነው እንደውም ሶሻል ላይ። ሶ በደንብ እየጠየቃችሁኝም እንድትሄዱ የምፈልገው ከሆነ ሳብጀክት ለማምለጥ ተብሎ ሶሻል አይገባም። አቅማችሁን ግን አይታችሁ ወደምትፈልጉት ስትሪም ይኬዳል። last year grade 10 students had a very good history teacher that is so called Mr. በረከት። በጣም በፍቅሩ ስለወደቁ they all get into social። ከዛስ ጥቅምት ላይ ሴንትራል ኦፊስ ተሰልፈው መጡ። ለካ ናቹራል ነበር መምረጥ የነበረብን። no way ሰሚት አርገናል ለትምህርት ቢሮ አትችሉ ያለ ፍላጎታቸው ቢያንስ 10 ሰው ሶሻል አለ ዛሬ ያሁኖቹ 11 ላይ። መምህር ስለተወደደ ወደ ሆነ ስትሪም አይኬድ። አባታችሁ በጣም ሶሻል ስለሚወድ ወደ ሶሻል አይመጣም። who you are matters most። ነገ ማንም ስለማይኖር እናንተ ልወት ሶ በእነኚህ ሳብጀክቶችና በሳብጀክቶቹ ባህሪዎች ላይ እናወራለን ለመምረጥ እንዲቀላችሁ። እንዴት ነው ኢንተረስቴን አይደንቲፋይ ማድረገው? do you enjoy experiments solving questions? experiment means ሳይንስ ላብራቶሪዎች ስትሄዱ እንደ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ላብራቶሪ ስትሄዱ ኤክስፐሪመንት ሲሰራ do you want to join that experiment? ያለ አስተማሪ ገፋፊነት ኢንተረስት ያለ ማንም ገፋፊነት ነው የምናወራው። ስለ ባዮሎጂ ሴሎች ሲወራ ጄኔቲክስ ሲወራ ደስ ይላችኋል ወይ? are you happy with it? ኬሚካል ቦንዶችን ስትማሩ ኬሚስትሪ ስትማሩ are you happy with it? ያ ያስደስታችኋል ወይ? ይስባችኋል ወይ? የፊዚክስ ቀመሮች እናንተን ሞር ያዝናኗችኋል ወይ? it's not scoring about the highest one። ግን ሚስባችሁ የትኛው ነው? አሁን እናንተ በጣም እንትን ውስጥ ናችሁ። 13 ሳብጀክት ይዛችሁ ስለመጣችሁ መምረጥ ይከብዳችኋል። በፊት ካሪኩለም ደግሞ ግሬድ 8 ግሬድ 7 ላይ ሚክስድ ስለሆነ የምትማሩት ነገር እውነት እኔ የትኛው ሳብጀክት ነው ኢዝሊ ምሰራው የሚለው ሊከብዳችሁ ይችላል አሁን በዚህ ሰዓት ለማሰብ። ግን ያዝናኗችኋል ወይ? ኤክስፐሪመንቶች ስለ ህዋ ሳይንስ ያስደስታችኋል ወይ? ስፔስ ሳይንስ፣ ሜካኒክስ ነገሮች ያስደስቷችኋል ወይ? ምንድነው የሚያስደስታችሁ እስካሁን በተማራችሁት የትምህርት ዘርፎች ውስጥ? ወይንስ ሂስትሪ፣ አርኪኦሎጂ ምንድነው ያስደስታችሁ ያለው ነገር? ጂኦግራፊ ላይ ስትመጡ እነ ማፕ ሪዲንግ ደስ ይሏችኋል ወይ? ፖፑሌሽን ስትማሩ ኢገር ነው ወይ ውስጣችሁ? የትኛው ቶፒክ ነው ከትምህርቶች ውስጥ የሚስባችሁ? ያ ቶፒክ ደግሞ ምን ሳብጀክት ውስጥ ነው ያለው? ask yourself። ሶሻል ሳይንስ ምርጫን ለመምረጥ do you like politics? do you like journalism? ሀተታ፣ ትንታኔ፣ ከሰዎች ጋር መነጋገር፣ አርጊው ማድረግ፣ መከራከር፣ የራሳችሁን ፊሎሶፊ ዴቨሎፕ ማድረግ do you like that? ይሄ ወደ ሶሻል ሳይንስ የሚመራ ኢንተረስት ነው ማለት ነው። ማንን ልጠይቅ? በጣም የኔ ጥሩ ጎኔ ነው የምትለው ትምህርት ላይ ምንህን ነው? ኖ በሳብጀክት አንተ በራስህ ጥሩ የምትሰራበት ስትሬንግዝ የትኛው? ለምሳሌ ስለ ስራ ብናወራ ኢንጂኒየር መሆን ነው የምትፈልጉት? ሜዲካል ዶክተር ነው መሆን የምትፈልጉት? ቬት ነው ወይ መሆን የምትፈልጉት? በዛኛው ሳይድ ሎየር ነው ወይ መሆን የምትፈልጉት? ባንከር ነው ወይ መሆን የምትፈልጉት? ምንድነው መሆን የምትፈልጉት የሚለው ዛሬ የምትመርጡትን ስትሪም ይወስነዋል። all students worldwide የሚሰሩት not only you. look, choosing based on peer or parental pressure. last year አንለያይም ያሉ ያው ለእናንተ ሚስጥር አይደበቅም። ሁለት የተፋቀሩ የ10ኛ ክፍል ልጆች ነበሩ። እኔ ጉዳቸው ነው ማየው ብዬ ስጠብቅ ነበረ። ሲመርጡ ተማሪዎች በፖስታ ይላክና እቤት ነው ፎቶአችሁ ይመታል። ቀጥታ ትምህርት ቢሮ ስለምንልከው ማለት ነው። ተፈርሞ ወላጅና እናንተ የፈረማችሁበት ነው አታች የሚደረገው ማለት ነው። ስንጠብቅ የሁለቱ ልጆች አልመጣ። ጠበቅኩኝ። በአንድ ልቤ አድቫይስ ላርጋቸው ወይ አልኩኝ። ቢኮዝ መዋደድ አንድ ነገር ነው። ነገ ደግሞ ሌላ ሰው ስለሚወደድ ህይወት ደግሞ በዛ ልክ አይቀጥልም። ሶ ስለተዋደዳችሁ you cannot learn in the same class። ስትሪም ስትመርጡ ደግሞ ክላስ መለያየት ግድ ነው አይደለም? ሲጠበቅ አልመጡ። መጨረሻ ላይ ሁለቱም ሶሻል ይዘው መጡ። ከሞን አይሆንም። በእናንተ ኢንተረስት ውስጥ ገብተን አንወስን። ግን የውሸት ምርጫ ደግሞ ዛሬ ተዋዳችሁ መቀጠል ትችላላችሁ፣ እሱንም ካልተደባበራችሁ። አፍተር ኤመንዝ
ፌል ለሚያረግ ጊዜያዊ ፍቅር የቀጣይ 20 እና 30 ዓመት ውሳኔን ታበላሻላችሁ። ሶ ቴክ ኬር፣ ከሰው ተማሩ። ትላንትና ከተሰሩ ጥፋቶች እናንተ ተማሩ። you are in a relationship ለማለት ሳይሆን ውስጣችሁ የሚፈልገውና የሚወደው ሰው ካለ ትሳባላችሁ። this is something natural፣ የእናንተ ጥፋት አይደለም። we are made out of love፣ ተፈጥሯችን ነው። ሶ እንደዛ እንድትሳቡ አልፈልግም። አንዳንድ ተማሪዎች ደግሞ እየተፎካከሩ ደረጃ ለመውጣት ተሳስበው አንድ ስትሪም ውስጥ ይገባሉ። no way, these are wrong pressures። ሶ በዚህ ልክ የሚያስቀና የሚረብሽ ተማሪ ተከትሎ መሄድ፣ እንትና ኳስ ጎበዝ ስለሆነ ተከታትሎ መሄድ፣ don't follow anyone, let others follow you, make yourself expensive። ተጎታች ሳትሆኑ ጎታችሁ ነው። be a winner to your life፣ be serious to your life። ቤተሰብ ኃላፊነቱ ማስተማር ነው፣ but you live your life። ትልልቅ ልጆች ናችሁ። ዛሬ ትልቅ ምርጫ ስለሆነ ነው ስፔሻል ዴይ አዘጋጅተን እናንተን ያዝናችሁ። ignoring personal interest and talents። ለምሳሌ ኦባማን ላንሳው። he's in grade 11 አይደለ? he right በቃ በጣም ትክክለኛ ምርጫ ከመረጡ ሰዎች አንዱ ኦባማ ነው። በትምህርት ቤት ውስጥ እኛ ጋር ባሳለፈው ጊዜ ሁሉ ኦባማ fits the social science። he is highly communicator, he is the best journalist, he is concerned about human issue, societal issue, religious issue, ethnical issue። በቃ ልጁ ለሶሻል የተፈጠረ ልጅ ነው። ኳርሊንግ ያለ እድሜው ያስታርቃል። ባርጌኒንግ አቅሙ ከፍተኛ ነው። ለተማሪ ሁሉ የከለከልነውን ነገር አሳምናል። ቢሮ መጥቶ he speaks good, he bargain good, he has a good negotiation skill, so he choose the best and the right thing። በአንዴ ነው እኛ የኦባማ ምርጫ ያጸደቅንለት። ኢንተረስቱንም ስለምናውቅ what is your special talent? እኛ ማና ይላችሁ ቤት ውስጥ የሚያስደስታችሁ ምንድን ነው? ትምህርት እዚህ ብቻ አይደለም፣ it's many places። አንዳንዶች ስዕል ይወዳሉ፣ አንዳንዶች ዲቤት ይወዳሉ፣ አንዳንዶች ማስተዳደር ደስ ይላቸዋል። ለምሳሌ ሮባ እዚህ ጋር አለ አይደለ? ሮቤራ he likes to manage people, society, classroom and himself, maybe his family, so it goes directly to social science stream። ቀደም ብያለሁ አይደል? ኢንተረስትን ሳትነግረኝ ከምታሳየን ነገር አንተ ለሶሻል የቀረብከኝ ምን እንደምትመርጥ ባላቅም። ሳሮን ከኋላ ናት ያለችው። she likes debate. Debating easily goes to social science, judge, lawyer and marketing ላይ because bargain አርገው አሸንፈው አሳምነው የሆነ ሴልስ ስለሚያከናውኑ። እዚህ ጋር ባስኬትቦል፣ ስፖርት ሳይንስ በሁለቱም ዘርፍ ላይ አለ። ኢንዱስትሪም ናቹራል ሳይንስ ውስጥ ነው የሚገባው፣ ፊዚካል ኤንድ ሄልዝ ኤጁኬሽን ሄልዝ ሳይንስ ስለሆነ። ግን ደግሞ በኋላ ላይ የምናያቸው የዘርፍ አይነቶች አሉ። ሶ ኢንተረስታችሁን እና ታለንታችሁን ማወቅ it helps you for your future, very near future career። የእናንተን ለምንድን ነው very near future የምለው? ለምሳሌ ሁሉም ሰው በትምህርት አንደኛ ወጣም በትምህርት አይሳካለትም። ሶ ዛት ከ11ኛ ክፍል ጀምሮ የሙያ ትምህርት አለ። በዚህ ዓመት ያደረግነው ለናቹራሎች ኮምፒውተር ሳይንስ ዘርፍ ውስጥ አስገብተናቸዋል። ፕሮግራሚንግ ኤንድ ኔትወርኪንግ ላይ ገብተዋል። ሶሻሎች ደግሞ ማርኬቲንግ ገብተዋል። አካውንቲንግ ኤንድ ፋይናንስ ነው የሚማሩት። ሁለተኛ ዓመት ሌቭል 2 ሆነው ነው የሚጨርሱት። ኮሌጅ ሲገቡ ሌቭል 3 ሆነው 2 years አድ ያደረጉበትና ዲግሪ ተማሪ አካውንቲንግ ሆኑ ማለት ነው። ኢን 2 years ስራ ያዙ ማለት ነው። ለዚህ ነው ሰፖርት የመጣላችሁ የሙያ ትምህርት። ኔክስት ይር ምን ትመርጣላችሁ? በጋራ ነው እንደ ስኩል የምንመርጠው። አንድ ዘርፍ ውስጥ ማክሲመም 36 ተማሪ እንዲኖር ስለሚፈለግ። ከዚህ ጋር ተያይዞ ትንሽ ቆይቶ ደግሞ the whole over Ethiopia would work አውቶሞቲቭስ። አሁን ኤሌክትሪክ መኪና እየመጡ ነው አይደለ? ሃይብሪድ መኪኖች እየመጡ ነው አይደለ? የድሮ የገራዥ ሰራተኛ is outdated ራሱን ካላሰለጠነ በቃ outdated። መኪኖቹ ተቀይረዋላ። ሁሌ ዘይት ልቀይር እንትን ልቀይር እያለ አይኖርም። የእናንተ ጄኔሬሽን ግን ተምሮ ያስቀጥለዋል። እንዳለ ኮምፒውተር ላይ ሰክተ ነው ችግሩን የምታየው። ጥቁር ገዋን ለብሰ እንዲህ ስትፈታከር መኪና ዘመን ጥሎ ሄደ። ትንሽ ቆይቶ ደግሞ ኤአይ ይተካቸዋል። የእናንተ መኪኖች ጋራዥ ውስጥ ማኔጅ የሚያደርገው it may be a robot። ስለዚህ የምትመርጡትን ዘርፍ ከዘመኑ ጋር እንድታስቡ ትፈልጋል። አንዳንድ ዘርፎች አውትዴትድ ናቸው። ለምሳሌ እኔ አይ ዊሽ ሶሻል ተማሪዎች አካውንቲንግ ባትሉ
አንሄድም እኮ ባንክ ታውን ቨርቹዋል ባንኪንግ ነው። አይታችሁታል አይደለ? ለምን ብለው ነው ባንኮች 10 ባንከር የሚቀጥሩት? አንድ AI can manage all the process። ቤቴ ቁጭ ቤት ትራንዛክት አረጋለሁ፣ ዲፖዚት አደርጋለሁ፣ ማስተር ካርድ ገዛለሁ፣ ኢንተርናሽናል ግብይቶች በፔፓል ላይ አደርጋለሁ። ታዲያ የሆነ ሰውዬ እኔ ለምን ያስፈልገኛል? የምትመርጡት ዲፓርትመንት ሪሊ ሰው የሚያስፈልገው ነው ወይ? አውትዴትድ ነው የምትሆኑት። ሆስፒታሊቲ ላይ እኮ ቻይና ሄር ኢን ዱባይ የ4 ሰዓት ፍላይት በአጭር ኪሎ ሜትር ርቀት ላይ ያለን ሰዎች ሬስቶራንቶቻቸው ጠቅላላ ሮቦት እየሆኑ ነው። ምንድን ነው እናንተ ምርጫ? እናንተን የማይተካ ምርጫ ምንድን ነው? ፕላስ ምንስ ላይ ናችሁ ኢንተረስቲንግ? አሁን እየመጡ ያሉ ዲፓርትመንቶች ወደዳችሁም ጠላችሁ ዲጂታል ኢትዮጵያን እውን ለማድረግ ኤቭሪቲንግ የእናንተን የዲጂታል ኖሌጅ ይፈልጋል። ከኮምፒውተር እውቀት ውጪ ምንም መስራት አትችሉም። ህክምና is fully supported by technology። የትኛውንም ማሽን የትኛውንም ነገር without የቴክኖሎጂ እውቀት ማድረግ አትችሉም። ለምሳሌ የማርኬቲንግ ተማሪዎች ባለፈው ህንዶቹ የመጡ ጊዜ የኛ ተማሪዎች ማርኬቲንግ መረጡ 2 ተማሪዎች። ከዛ which means ብላ ፈረንጇ ስታስረዳቸው አንድ የማርኬቲንግ ባለሙያ ዲጂታል ማርኬቲንግ ማወቅ ግዴታው ነው፣ ፎቶሾፕ ማወቅ ግዴታው ነው፣ ግራፊክስ ግዴታው ነው፣ ዌብ ዲዛይን ማድረግ ግዴታው ነው። ዌብ ክሬት አድርጎ ነው የራሱን ማርኬት ለውጪና ለሌላ ማህበረሰብ የሚያስተዋውቀው። ለአንድ ዲጂታል ማርኬተር ሌላ ሰው አይቀጠርለትም። ሰው ሀገር እንደዚህ ደርሷል። እኛ ሀገር ሎየር ከሆንክ በቃ ሎየር ብቻ ነህ፣ አንቀጿን ታነባለህ፣ በኬዙ ትከራከራለህ፣ ትሄዳለህ። ኖ ዌይ ኖ ትለጥፋለህ፣ ህግና ማክራለን። ሰው ሀገር ኦንላይን ነው፣ ምክር ቢሮህ የሚመጣ የለም። ካን ዩ ማኔጅ ዛት? ዩ ሲ ለምትመርጡት ነገር ቴክኖሎጂ ዋነኛ ግብአታችሁ ነው። ሶ ቴክኖሎጂን ለማወቅ በሁሉም ዲፓርትመንት አትሸሹትም፣ ግን ዩ ፌስ ኢት ሶ ሃቭ አን ኢንተረስት ኦን ኢት። ማንም ስላልነገረኝ ነው። lack of research about career options። ለምሳሌ ባስኬትቦል መጫወት ነው የምፈልገው፣ as a career as a future career ማድረግ እፈልጋለሁ። Yeah, you're good. You may be gifted on it. Good. What do you search? What do you search? I have a good news for you. በዚህ ዓመት ለ5 ጎበዝ ስፖርተኛ ተማሪዎች ከህንድ ሀገር fully funded scholarship ከነ ኤር ትኬታቸው መጥቶ ነበረ። The only thing ከነሱ የሚፈለገው ሲጫወቱ ኮርት ላይ ቪዲዮ መላክ ነው። 1 minute video. No one did it. No one sent it. If that is your interest, በስኪልህ ለምኖ የሚወስድ ዩኒቨርሲቲ አለ። ከካሊፎርኒያ this year ለሴት ተማሪ ለግሬድ 12 ፉትቦል ጎበዝ የሆነ ሴት ካለ ላኩልን ተብሎ መጣ። ማንን እንላክ? follow your interest and have a research። ኢትዮጵያ ውስጥ ተስፋ የሌላቸው አንዳንድ የሥራ መስኮች ወርልድ ዋይድ ፈለምናችሁ ሰው የሚቀበላችሁ ጉዳይ ነው። አሁን ስፖርት ስለቻላችሁ ስኮላር ያለ አይመስልም አይደል? ተለምኖ ይኸው 5 ተማሪ ለ5 ሰው የመጣ ነገር በቃ ፎረሸ ለሌላ ተሰጥ። ከየት እናምጣ ተማሪ? ለኢትዮጵያ ስለሆነ የመጣው እድሉን ለሌላ ኢትዮጵያዊ እንዲጠቀም ለሃይ ስኩሎች በተን። what is your interest? ሰው በኢንተረስታችሁ ገንዘብ ሊያረጋችሁ ይፈልጋል። being influenced by trends። ለምሳሌ ጎረቤታችሁ ዳኛ ናቸው፣ ሰውየው ልጆቻቸውን ጥሩ ትምህርት ቤት ያስተምራሉ፣ ጥሩ ገቢ ያላቸው፣ ቤታቸው ያምራል፣ የሳሎናቸው ዕቃ ውድ ነው፣ ሶዛት ዳኛ መሆን ብር አለው ብሎ ማሰብ ባንተ ላይ ላያምር ይችላል፣ እንደሳቸው ላይ ይሳካል ይችላል። ጥሩ የሳሎን ዕቃ እንዲኖር እንደሳቸው ዳኛ መሆን ላይ ተጠበቅብህ ይችላል። you may be a good cleaner። ይሄን ዘርፍ አንዳንድ ሰዎች የቤት ስራ ያስደስታቸዋል አይደል? እኛ ሀገር ይሄ ኢንተረስታቸው አይታይም። ክሊኒንግ የሚወዱ ሰዎች አሉ። ይሄ እኮ አሜዚንግ ቢዝነስ ነው። ክሊኒንግ ዛሬ የሚያገኙትን ያህል ማንም አያገኝም። ያጸዳሉ፣ ያንተን ብር ይዘው ይሄዳሉ። አይታችኋል አይደል? ቤት ሲያጸዱ፣ ሶፋ ሲያጸዱ ምናምን this amazing business። ግን ምን ይመስላል? የሰነፍ ሰው አይምሮ ለትምህርት የማይሰራ አይደለም ይመስለው። የኛ አገር ትርጉም ነው ያ። ሰው አታማክሩ። ከጓደኛ ጋር አውርተህ ሞልተህ ትመጣለህ። ቤተሰብ ጋር አውራ ተብሎ የተሰጣችሁን ፖስታ ራሳችሁ ያባታችሁን አስመስላችሁ ፈርማችሁ ሞልታችሁ ትመጣላችሁ። that's a big damage። discuss with your families። በጣም ራሽ አድርጌ ነው የተናገርኩት because I just want to hear from you። ምንድነው ውስጣችሁ ያለው ጥያቄ? እስቲ እንስማችሁ። ኦኬ እሺ፣ ስኮላር ለምንድነው 12 ብቻ የሚሰጠው? አንድ
ለምሳሌ አሁን አንዳንድ የፊዚክስ ትምህርት ላይ ኢንተረስት ያለውና ሳይኮሎጂ ሊጎበዝ ነው። Oh yeah, very good question. Wonderful. እኔ አጨብጭቤልሃለሁ። ፊዚክስ በጣም እየወደድኩኝ ፊዚክስ ላይ ኢንተረስትድ ሆኜ ስሰራም ደግሞ ጥሩ እየሰራሁኝ ግን ሳይኮሎጂ ደግሞ አትራክት ያደርገኛል። ሳይኮሎጂ ደግሞ ያለው ኢን ዘ ሶሻል ስትሪም ነው። what do you say ነው እያለኝ ያለው። ምንም ምለው ይመስላችኋል? ናቹራል ሳይንስ ውስጥ እና ሶሻል ሳይንስ ውስጥ ያሉ ምንም ሳይቀር ይሄ ቴሌግራም ላይ እንዲለጠፍላችሁ አደርጋለሁ። አንድ በአንድ እንየው። ሎው ኤንድ ገቨርናንስ this is all about ሶሻል ሳይንስ መግባት የምትፈልጉ ልጆች በዓለም ዙሪያ ያሉ ኬሪየር ፓዞችን ነው ማሳያችሁ። እዚህ ጋር ቅድም ለጠየቀኝ ሳይኮሎጂስት ሂውማን ቢሄቪየር ላይ የሚሰሩ አየው አይደለ? ግን ያንተ በናቹራል ሳይንስ በሜዲካል ውስጥ ደግሞ ሳይካትሪ ያለን it's approximate human behavior ላይ ነው የሚያጠናው። በኋላ እናየዋለን። let's come to natural science stream. medical and health science ሜዲካል ዶክተር መሆን ይቻላል፣ ነርስ መሆን ይቻላል፣ ሰርጀን፣ ዴንቲስት፣ ፋርማሲ፣ ሳይኮቴራፒስት። እሺ ወደ ሳይካትሪውም ይመጣል ያልኩ እዚህ ጋር ነው። ባዮሜዲካል ሳይንስስ፣ ጄኔቲክስ። አሁን እኛ ሀገር ጄኔቲክስ የሚያስተምር አንድም ዩኒቨርሲቲ የለም። ቢኮዝ ላቡ ከባድ ነው፣ ስለ ዲኤንኤ ማለት ነው። ሌሎቹ ግን በቀደም ራሱ የመጡት ስኮላሮች ጄኔቲክስ አለ፣ ቀላል ነው ሰው ሀገር ላባቸው አሪፍ ስለሆነ። ኒውትሪሽኒስት፣ ቬተርነሪያን which is animal science አጥነታቸው። አሁን ይሄ የነ እንስሳ የነ ዶግ ቢዝነስ ከባድ ሆኗል አይደል? ከሰው እኩል ነው አንድ ውሻ እየከፈለ የሚታከመው። እንደ ቀላል እንዳትወስዱት። ድሮ ዶክተር ናቸው እሳቸው የምን የእንስሳ ሲባል ይሳቃል። ኖ ዌይ ዘመን ተቀይሯል ብራዘር፣ እንዳትሸወዱ። እነኚህ አሁን የተጠቀስኳቸው ነገሮች ጠቅላላ የእናንተን ፊውቸር ኬሪየር ፓዝ ኢንዲኬተርስ ናቸው። ስለዚህ ፊዚክስ ላይ ስለሆንክ ወደ ሂውመን ሳይንሱ ወደ ሳይካትሪው የቀድሙን አይተዋል አይደል? ወደዛ መምጣት ትችላለህ ማለት ነው። ለምንድን ነው ስኮላርሺፕ ከኤርሊ ግሬድ የማይጀምረው? ቢኮዝ በስትሪምህ የምታመጣው ውጤት ስለሚፈለግ። ስኮላርሺፕ ሄዳችሁ ዶክመንት አንጡ ስትባሉ የ10 እና የ12ን ይጠይቋቸዋል። 10ኛ ላይ በሁሉም ሳብጀክት ያመጣችሁትን ውጤት ያዩታል። 12ኛ ላይ ግን በተመረጠው ሳብጀክት ለምሳሌ የመረጥከው እንበልና የፊዚክስ እና የማቴማቲክስን ቤስት ውጤት የሚጠይቅ ፊልድ ሊሆን ይችላል። ለስኮላርሺፕ አፕላይ ያረክበት ዲፓርትመንት ይሄዱና ቴንዝ ላይ ያለ ይሄ ሰው እንዴት ነበር በእነኚህ ሳብጀክቶች? ዲድ ሂ ራይት ዘ ራይት ስትሪም? አየህ፣ ከሁለት ዓመት በኋላ ወደኋላ ትመለስም አንተ። ሰው ግን ያንን ያይና ወይ ይጥላል ወይ ያሳልፋል። ምርጫ ትክክል ነው ትክክል አይደለም ይላል። ሶ ሃይ ስኩል ላይፍ የሚያበቃው ሃይ ስኩል ካሪኩለም 12 ላይ ስለሆነ እንደ ሀገር ለዛ ነው ለ12 የሚመጣው ማለት ነው። ቲፕ ላርጋችሁ፣ በእናንተ ዘመን ስኮላርሺፕ እየቀለለ ነው የሚመጣው። ግን ሁሉም ሚሳውት ያደረጉትን ነገር ልንገራችሁ። በትራንስክሪፕት እንዳትቀልዱ። ፉል ስኮላርሺፕ ሲጀመር ከፍተኛ ውጤት ስታመጡ ነው። ጎበዝ ሰው ዓለም ለምኖ ያስተምሮ የራሱ ያደርጋቸዋል። if America gives you a full scholarship because you have something ለሀገሪቷ የምታደርጉት ነገር አለ ብላ ስለምታስብ ጭንቅላታችሁን ስለምትጠቀሙ። በገንዘብ ልማር ስትሉ አፍሪካዊ ስለሆናችሁ ብቻ ኢኮኖሚያችን አናሳ ስለሆነ ብቻ ሀፍ ስኮላርሺፖች ይመጣሉ፣ የተለመደ ነው። ግን for those have a good result። ስለዚህ በውጤት አትቀልዱ።